ይህ ቪዲዮ በቲክቶክ ገንዘብ አይሰራም ውሸት ነው ለምትሉኝ ነው 3359 ዩሮ። ይሄ የመጀመሪያ ዙር ተማሪያችን የጆሲ የመጀመሪያው ክፍያ ነው። ይሄኛው ደግሞ 2041 ዩሮ የፈርስት ራውንድ ተማሪያችን ሚኪያስ የሚባል ልጅ በሁለት ወር ውስጥ በቲክቶክ ክሬተር ሪዋርድ ያገኘው ገንዘብ ነው 1739። ይሄኛውም የፈርስት ራውንድ ተማሪ ዮሐና የሚባል ልጅ የ60 ቀን በቲክቶክ የተከፈለው የገንዘብ መጠን ነው። ይሄንንም ተመልከቱ። ይሄንንም ይሄ ሁሉ ተማሪዎች እኛ ጋር በቲክቶክ በአራቱም ዙር ተምረው ገንዘባቸውን ዊዝድሮዋል ማድረግ የጀመረላቸው ልጆች ናቸው። ቲክቶክ አሁንም ቢሆን ይከፍላል። ጊዜ የለም፣ መፍጠን አለባችሁ። ምናልባት አሁን እየተሰራበት ያለበት መንገድ ለወደፊቱ ህግ ሊቀየር ስለሚችል ካሁኑ ጊዜው ሳይረፍድባችሁ እንድትሰሩ ሪኮማንድ አደርጋችኋለሁ። አሁን አምስተኛ ዙር ምዝገባ ላይ ነን። የፊታችን ሰኞ ክላስ ስለሚጀምር በጊዜ የቲክቶክ ክሬተር ሪዋርድ ኮርስን ጆይን እንድታደርጉ ሪኮማንድ አደርጋችኋለሁ። እንዲሁም ደግሞ ከዚህ በፊት የቲክቶክ ክሬተር ሪዋርድ አከፋፈትን ያላያችሁ ሰዎች ባዮ ላይ ገብታችሁ ወይም ደግሞ እዚህ ከታች ዲስክሪፕሽን ላይ ፒን አደርግላችኋለሁ ገብታችሁ አካውንቱን ከፍታችሁ ዛሬውኑ ገንዘብ መስራት ጀምሩ።